እስኪ ይሄንን ቪዲዮ ተከታትለን ተመልሰን እንገናኝ። 700 ሙሐዲስ ሳይሆን 700 ቃማቲን የተመረቀው ጫታቸውን ይዘው ይሄ ነው እንደ መረቃን የሚባለው። ቢስሚላህ ራህማን ራሂም አልሐምዱሊላህ ረቢል ዓለሚን ወሰለላሁ ወሰለም ዐላ ነቢይል ከሪም ወዐላ አሊሂ ወአስሐቢሂ አማ በዕድ። ሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። በባለፈው ቀናት እንግዲህ ወደ ሰሜኑ የሀገራችን ክፍል ተጉዤ ራዩማ ከተን ነበረ። እዛ የሄድንበት ዋናው ምክንያታችን ሼኻችን አልሙሐዲስ ሼክ ሙሐመድ ኢብኑ ሼክ ሙፍቲ ሲራጅ በርካታ ደረሶችን በየዓመቱ እንግዲህ ያስመርቃሉ። በርካታ መሻይኾች እዚህ ቦታ ላይ የሄዱ የመጨረሻ ሌቭል የሆነውን የሐዲስ ጥናታቸውን ያጠኑና መጨረሻ ላይ ይመረቃሉ። ብዙ ጊዜ ስመኘው ቆይቼ የዘንድሮውን ሐፍላ ተኽሪጅያ መሳተፍ ስለነበረብኝ ቦታው ላይ ሄጃለሁ። ከዚያም ሶሻል ሚዲያ ላይ 700 ሙሐዲሶች በራያ ተመረቁ ብዬ ርዕስ ሰጥቼ የተወሰኑ ፖይንቶችን አስቀምጬ ነበረ። ከዚህ ሐሳብ ጋር ተያይዞ ወንድም ኢብኑ ሙነወር የተወሰኑ ሐሳቦችን አጋርቶ ነበረ ፌስቡክ ላይ። ያጋራው የፌስቡክ ላይ ያጋራው ጽሁፉ እጅግ በጣም ሸንቋጭና እነዚህን ሐሪማዎች ኢንኩቤተር ወይም ደግሞ በቅጽበታዊ የሆነ እንትን ልክ ኢንኩቤተር ማለት ይገባችኋል እንግዲህ ምናልባት ወራትን ወስዶ የሚፈለፈልን እንቁላል በቀናት ውስጥ የሚፈለፍል ነገር ኢንኩቤተር ይባላል ካልተሳሳትኩኝ። ልክ እንደዛ አመታትን የሚወስድን ቂራአት እንዴት በ9 ወር ተመረቁ ሲል ተሳልቆ ነበረ። ከዛም ነሸኽ ጫሌንም ያው እዛው የሰፈር ልጅ ነኝ ብሎ መቼም ያገር ልጅ ምናምን ነው ይባላል የዛው አካባቢ ልጅ ነኝ በሚል ሸንቁጧል። ምንም አይነት የዒልም ቦታ አይደለም እንዲህ ነው እንደዛ ነው ብሎ ለማራከስ ሙከራ አድርጓል። ስለዚህ የሀገራችን በተለይ በሰሜኑ ክፍል ያሉት የሀገራችን ሐሪማዎች በፍጹም ትክክለኛ የሆነ ቂርአት አይቀራባቸውም። ስለዚህ እድሜያችሁን አትጨርሱ፣ ወደ ትክክለኛ የቂርአት ቦታዎች እንቅስቃሴ አድርጉ ሲል ጥሪ አቅርቧል። ብዙ ደሳስ የማይሉ የዑለማዎችን ክብር የማይመጥን ነገር ጽፎ ነበረ። እኔም እንግዲህ ያው ይህንን ጽሁፍ በማየቴ ምክንያት በጣም ችኩልነት የበዛበት መብሰል የሚጎለው ጥሬ የሆነ ሐሳብ ነው ይህ ወንድማችን ያስቀመጠው። ገፊ ምክንያቱ ምንም ይሁን ምን ኢትሃም ንያ ላይ መግባቱ አስፈላጊ አይደለም። ለማንኛውም ግን ያን አስመልክቶ ትላንት አጠር ያለች ቪዲዮ የተወሰነ ሪፍሌክት አድርጌ ነበር የሱ ሐሳብ ላይ። ምናልባት እዛ ቦታ ላይ አንዳንድ ያልገባችሁ ወንድሞች እንዳላችሁም ተረድቻለሁ። ወንድሜ ኢብኑ ሙነወርም ዛሬም በድጋሜ ያጋራውን መልስ ብሎ ያጋራውን ጽሁፍም ለማንበብ ችያለሁ። እንደ ወደ ወንድሜ ሐሳብ ከመግባቴ በፊት መግቢያዬ ላይ ያሳየኋችሁ ቪዲዮ እጅግ በጣም ሰቅጣጭና ደሴ ከተማ ላይ የደሴ መጅሊስ የዳዕዋና የምናምን እንትን ላይ የሚሰራ አንድ ሼኽ ነው። ወላሂ ሼኽ ማለት ራሱ በጣም በሚዘገንን መልኩ ማለት ነው። እኔ ለምን በዚህ ደረጃ ራሳችን እንደምናዋርድ አይገባኝም። ሼኽ እስማኤል ነው የሚሉት ደሴ ላይ እንግዲህ የመስጂድ ኢማም ሆኖ ለብዙ ጊዜ ሲያገለግል የነበረ ነው። አሁን ባለው መጅሊስ ደግሞ ጭራሽ የመሳጅዶችና የዳዕዋና የምናምን ጉዳይ ኃላፊ አድርገውታል አሉኝ ስሰማ። በበፊት በ2004 የህወሓት ሙስሊሙ ላይ በጫነው ፖለቲካ ምክንያት ከህወሓት ጎን ሆኖ በርካታ ሙስሊሞችን ሲያሰቃይ የነበረ ወንድም እንደሆነ ይታወቃል። ከዛ ደግሞ አሁን ተገልብጦ ደግሞ በባለፈው እንቅስቃሴም ከሆኑ ወንድሞች ጋር ሲያደርግ ነበረ። ብቻ አሸናፊው ጋር ነው የሚሄደው ይሄ ወንድም። እኔ ምን አይነት አመለካከት እንዳለው ብቻ ግራ የሚያጋባ ነገር ነው። አሁን ላይ እንግዲህ ቃሉን መድገም በጣም አሰቃቂ ስለሆነ ቃሉን መድገም አልፈልግም፣ ግን ቪዲዮ የምታዩት ነው። አሁንም ደግማችሁ ብታዩት እንዲህ ነው ያለ። 700 ሙሐዲስ ሳይሆን 700 ቃማቲን የተመረቀው ጫታቸውን ይዘው ይሄ ነው እንደ መረቃን የሚባለው። አሳዛኝ ነው። 700 ቃማቲዎች ተመረቁ ማለት ነው ትርጉሙ። ያ ጀማዓ እንዲህ አይነት መሻይኾች ታዲያ እንዴት ነው መጅሊስ ላይ ኃላፊነት ተሰጧቸው? ያውም መጅሊሱ በትክክል ሁሉንም ያማከለ አይነት ስራ መስራት ያለበት ሆኖ ሳለ ሰዎች በአመለካከታቸው እንዳይገፉ እያልን በባለፈውም ስንጮህ ነበር አይደለ? ታዲያ እንዲህ አይነት በጣም
የወረደ አይነት ንግግርን የሚናገር እንዲህ አይነት ስድብ የሚናገር ሰው እንዴት ነው የመጅሊስ አመራር አድርጋችሁ የምታስቀምጡት? የደሴ መጅሊስ ማለት ነውና ወላሂ በጣም የሚያሳዝነው። ለማንኛውም ይህንን ሐሳብ ተዕሊቅ ማድረጉን ልተወውና እንደው ምን ያህል አደብ እየተጣሰ እንደሆነ ምን ያህል ዑለማዎች ላይ በጣም ይሄ የመቀሳሰሩ ወይም ደግሞ ይሄ ትከሻ የመለካካቱ ጉዳይ በቢጤዎቻችን ቢሆን ጥሩ ነው ባይ ነኝ። ይሄ እንግዲህ ሙረቢ ማጣት በትክክል እንትኑን ተከትሎ መርሐላውን ተከትሎ ቂርአት ካለ መቅራት የመነጨ ነገር ነው ብዬ ነው የምወስደው። ሐቂቃ ለወንድሜ ኢብኑ ሙነወር ባጭሩ የምለው በባለፈውም ስላልኩኝ በትላንትናው ቪዲዮም ላይ ስላስቀመጥኩኝ ባጭሩ የምለው እነዚህ ዑለማዎች ሁሉን ነገር ጨርሰው ሙንተሃ ሰፈር ነው ብያለሁኝ። እንግዲህ አንተ ምናልባት ስላንተም በተወሰነ መልኩ መረጃ የአካባቢ ልጆች ደውለው መረጃ ሰጥተውኛል። በጣም በሚያጅብ ሁኔታ ተጠራጥሬ ነበረ። መጀመሪያ ወይ ሰፈር ላይ የቀራህ ከሆንክ የናጡት ነካሽ ነህ ብዬህ ነበረ፣ ካልቀራህም በጅህልና ነው የምታወራው ብዬህ ነበረ። ያው አንተ ሰፈር ላይ ሞካክር ያለው ብለሃል፣ ግን አብሮ አደጎችህ ሊልአሰፍ ሰፈር ላይ ብዛም እንዳልቆየህ ንግግርህም የሚያሳየው ያንን ነው። ንግግርህም የሚያሳየው ያንን ነው። ወላሂ በሰፈር እንትን ያለ ሰው በነገራችን ላይ ሙፍቲ ራያ ማለት አንተ ሼኾች ናቸው የምትላቸው መሻይኾች ካሉ ሄደው ሰነዳቸውን ለመውሰድ ሄደው የሚዋደቁላቸው ታላቅ ሙሐዲስ ናቸው። ቢላሂ አለይክ ታላቅ ሙሐዲስ ናቸው። እና እሳቸው የሚያፈሯቸውን ደረሶች ነው እሳቸውን ኢንኩቤተር ብለህ ሰድበሃል። ደረሶቻቸውን ጃሂል ናቸው፣ በሐዲስ ምንም የምታውቁት ነገር የለም ብለሃቸዋል። ምናልባት ሌላን ሰው መጥቀስ ጥሩ አይደለም እንጂ ሙሐዲሱ ለዓስር የሚባሉት በከፊሎቹ አንተም እንደዛ ብለህ የምታስባቸው ሼኽ አልአልባኒ እንደው ማን ነው እስኪ ሼኻችሁ ብለህ ብትጠይቃቸው ማን ላይ ነው ኩቱቡ ሲታን ሌሎቹን ሙስነዶቹ ሌሎቹን ተው እንደ ኩቱቡ ሲታን የቀራችሁት ማን ላይ ነው ብትላቸው ማን ነው ኢጃዛ ያደረጋችሁ ብትል መልስ ካገኘህለት ወላሁ አዕለም። ሌሎችም መሻይኾችን ምናልባትም እኮ እኛ ሀገር ላይ የሚነገረውም የሚታወቀውም ሐታ በውጭ ዓለም እንኳን ስመጥር የሆኑ ትልልቅ ሙሐዲሶቹ እንግዲህ የመካው ትልቅ ሙሐዲስ የነበሩ በቅርብ ወደ አኼራ የሄዱትንም ሙሐዲስንም ብትል አገራችንም ላይ የነበሩት ትልልቅ ሙሐዲሶችም ብትል እንደው ቢትፋቅ ዑለማ በባለፈው እንዳልኩ ገጠር ላይ የቀሩት ቂርአት እኮ ነው ለዚህ ለሐዲሱ ራሱ ጥንካሬ የሰጣቸው። ሐቂቃው ይሄ ነው። እኒህ ሼኽ ደግሞ አንድ የማታውቀው ማዕሉማ ለመጨመር ያህል እኒህ ያኒ ሙሐዲስ ታላቁ ሙሐዲስ ሼኽ ሙሐመድ ኢብኑ ሼኽ ሙፍቲ ሲራጅ በሳቸውና በነቢዩ ዓለይሂ ሰላቱ ወሰላም መካከል 13 ሪጃሎች ብቻ ናቸው ሰነዳቸው ላይ ያሉት። ምናልባት በቡኻሪ ላይን የሚሄደው ምናልባት በዓለም ብቸኛው አጭሩ ሰነድ ዓሊ ተብሎ የሚቀመጠው ምናልባት ብቸኛው የእሳቸው ሰነድ ነው ተብሎ ይቀመጣል። ሊኖር ይችላል፣ ግን ፊማ ነዕለም ነው። እሳቸውም ሼኹም ሪሳላቸው ላይ አስቀምጠውታል ማለት ነው። 13 በእሳቸውና በኢማሙል ቡኻሪ መካከል 10 ነው 9 አካባቢ። ከዚያ በኋላ ኢማሙል ቡኻሪ በሾርት መንገዱ ስንሄድ 3 ሰዎች በመሃል ይኖራሉ። 13 ሰዎች ናቸው። ይህንን የመሰለ ወርቃማ የሆነ ሰነድ የተሸከሙትን እኒህን ታላቅ ሰው ኢንኩቤተር ልክ እንደ ማሽን አድርገህ እንትን ማድረግህ መሳለቅህ ወላሂ አይብ ነው። እንደውም ልትቶብት ነው የሚገባው። እንኳን ለእኔ ረድ መስጠት አይደለም ቀርቶ። ለማንኛውም ሐዲስ ሙንተሃ ሰፈር ነው ብለናል። ማለት የሰፈሩ ሁሉ የመጨረሻው ነው ብለናል። እኔ እያወራሁኝ ያለሁት ደግሞ ስለ ሐዲስም ሳወራ ስለ ተፍሲርም ሳወራ ምናልባት ስለ ሐዲስ ሳወራ ሙፍቲ ራያን መሰረት አድርጌ ነው። ሌሎች ቦታዎች ላይ የሐዲስ ሐሪማዎች አሉ። ለምሳሌ ባቲ ብትሄድ ሼኻችን ሼኽ ኢድሪስ ሙሐዲስ ናቸው። ትልቅ ሙሐዲስ ናቸው አሉ ከሚባሉ አገራችን ላይ ትልቅ ሙሐዲስ ናቸው። እዛ ላይ ዘለግ ያለ ጊዜ ደረሶቻቸው እንደሚወስዱ ይታወቃል። ግን እዛ የሚገባው ደረሳ እዚህ ራያ ላይ እንዲገባ መስፈርት የሚደረገውን ላያደርጉ ይችላሉ። ሼኻችን ሼኽ ኢድሪስ ለምሳሌ ማለት ነው። ምክንያቱም ጀማሪውም መካከለኛውም ሊሄድ ይችላል እዚህ ቦታ ላይ። ሙፍቲ ራያ ጋር ግን ስትመጣ መጀመሪያ መስፈርት ይቀመጥልሃል ሐቢቢ። ለምሳሌ አንተ ብትሄድ በእርግጠኝነት ትቀራለህ የሚል ግምቱ የለኝም። ለምን መሰለህ? በፊቅህ አትሊስት ሚንሃጅን የጨረሰ አትሊስት ተሕቂቅ ያደረገ በነሕው አልፍየት ብኑ ማሊክን የጨረሰ ይሄ ሚኒመም ሪኳየርመንታቸው ነው። ሚኒመም ማለት ነው።
ስለዚህ ብዙዎቻችን ሄደን ለመቅራት እሳቸው ላይ ለመጎናበስ እንኳን እድሉ የለን ነው ሐቢቡና። ምክንያቱም የከተማ ቂርአት የሚታወቅ ነገር ነው ለብ ለብ ስለሆነ ማለት ነው። ስለዚህ እዚህ ቦታ ላይ በዚህ መልኩ መሻይኾች ስለሆኑ አንተ እንዳልከው እስኪ ፎቶአቸውን እንይ ልጆች እኮ ናቸው 20 ዓመት በቂርአት ያሳለፉ አይመስሉም ምናምን እያልክም ተሳልቀሃል። አላውቅም እንግዲህ ምናልባት የእድሜ ክልላቸውን ወይ መታወቂያቸውን ተቀብለህ ካየህ ወይ ሌላ አንተ እንግዲህ ከራማ ኖሮ ከሽፍ የምታደርግበት መንገድ ካለ እሱን ትነግረን ይሆናል። ነገር ግን ዝም ብሎ መልስ ለመስጠት ያህል መልስ ሰጠህ እንጂ ውሃ የሚቋጠር አይነት ሎጂክም ስታቀርብ በባለፈውም ሆነ ባሁኑ አልተመለከትኩም። አላ ኩሊ ሐል ሐዲስ ስል ሙፍቲ ራያን አስቤ ነው። ተፍሲር ስል ደግሞ ጎሎ ጀርሳን አስቤ ነው እንጂ ተፍሲሩንም ለምሳሌ ወደ ደቡብ ወሎ አካባቢ ብትሄድ፣ ምክንያቱም ያንተና የኔ ወሬ ሰሜኑ አካባቢ ላይ ስላልክ አንተም እኔም ምናልባት ካወቅከው ነው ጀስት እንደማታውቀው ነግረውኛል የአካባቢ ልጆች። ይህንን የምለው እንደ ማዕሉማ በባለፈው ቪዲዮ ስሰራ ስላንተ ማዕሉማት አልነበረኝም። ስለዚህ በሸክ ላይ ሆኜ ነበር። አሁን ግን ስላንተ የሰፈር ቆይታህን ነው ዒልምህን አይደለም አውፍ ትለኛል። የሰፈር ቆይታ እንደሌለህ ግን ለመገንዘብ ችያለሁ። ምናልባት ለፍዘል ቁርአን እና ሙኽተሰራት ትንሽ ሞካክረህ ይሆናል እንጂ በዛ ደግሞ ጀጅ ማድረግ ሁክም መስጠት አትችልም ሐቢቡና። ምክንያቱም በሰፈር ያለፈ ሰው ነው ስለ ሰፈር ሊያወራ የሚችለው ማለት ነው። ከዛ አንጻር ለምሳሌ ወደ ሃዶ ሐሪማ ብትሄድ፣ ወደ ቦረና ማለት ነው። ሃዶ ሐሪማ ላይ አንድ ሰው ቢያንስ አንድ ጊዜ ይዞረዋል። እኔ በአካል ተገኝቼ ያየሁትን ከሼክ መሐመድ አሚን ዓለይሂ ረሕመቱላህ አሁን ወደ አኼራ ሄደዋል። ከሳቸው የሰማሁትን ነው። አንድ ጊዜ ይዞረዋል። ስንት ዓመት እንደሚወስድ ወላሁ አዕለም። ምናልባት የሃዶ ሐሪማ ብለህ እኔ የሰራሁትን ፕሮግራም የካስማሾው የሐሪማ ቅኝት ፕሮግራም ማየት ትችላለህ። ከዚያ በኋላ ሁለተኛ ይደግማል። ከዚያ በኋላ ሶስተኛ ይደግማል። ከዚያ በኋላ አራተኛ ይደግማል። አትሊስት 4 ጊዜ ከሳቸው ላይ ደጋግሞ ቀርቶ ነው ሙፈሲር ተብሎ የሚመረቀው። ያዝልኝ ይሄን ማዕሉማት ሙፈሲር ተብሎ የሚመረቀው። እሳቸው ከ10 ምናምን ጊዜ በላይ ነው አባታቸው ላይ የቀሩት። በርካታ ዑለማዎች እሳቸው ላይ ማነው ተፍሲር የቀሩ ዑለማዎች 10 ጊዜ ነው ያከተምነው 20 ጊዜ ነው የሚልህም አታጣም። ልጃቸው ሼክ መሐመድ እዚህ የሼክ መሐመድ አሚን ልጅ እዚሁ አዲስ አበባም አሉ። እሳቸው ሲነግሩኝ 14 ጊዜ ነው እንደዚህ ነው አባታቸው ላይ ሁላ ያከተሙት ማለት ነው። በዚህ ደረጃም የሚሰጥ አለ ማለት ነው። ሁሉም ሐሪማ የየራሱ ከለርና የየራሱ ጀነራሊ ግን የምንስማማው ራያ ስለሆነ ዋና መነሻችን ራያ ሐሪማ ላይ ሄደው የሚቀሩ ደረሶች ይህን ሁሉ ስቴፕ ጨርሰው ነው የሚሄዱት። እንዳልኩ 20 ዓመት ጨርሰው ነው። ታዲያ እንዴት ነው ለሰማዕ የሚሄዱት እዚህ ቦታ ላይ ካልከኝ፣ አኹና ካሁን በፊት ክስ ይቀርብ የነበረው ለነዚህ ገጠር ላይ ላሉ ሐሪማዎች ምንም አይነት ሐዲስ አልደረሳቸውም። ሐታ የአንይን መጽሐፎች ተሕቂቅ ያደረጉ ዑለማዎችም ይሄንን ነው የሚሉት ማለት ነው። ያው በቀጥታ መተቸት ስለማይችሉ ያው በሆነች መልኩ ሐዲስ ስላልደረሳቸው ነው ምናምን ነበረ የሚባለው። እኔ ካሁን በፊትም አንድ ቪዲዮ ሰርቻለሁ። እንዴት ነው ሀገራችን ላይ ያሉ ዑለማዎችን ገጠር ያሉ ዑለማዎች ሐሪማዎችን ሐዲስ አልደረሳቸውም ማለት ምን ማለት ነው ብዬ ጠይቄያለሁ ካሁን በፊት። ሐዲስ አልደረሳቸውም ማለት ፈርደን ሐዲስ አልደረሳቸውም እንበል፣ እንደዛ ማለት አንችልም። ምክንያቱም የሙፍቲ ገዶው ሙፍቲ ዛሬ 300 ዓመት የነበሩት የሙፍቲ ዳውድን ታሪክ ሰርተናል። የሐጅ ከቢርንም ከሳቸው ኸሊፋቸውንም ሰርተናል። ወደ ዳናም ስትሄድ ከሐዲስ ጋር ያላቸውን ቁርኝት ስለ ሙፍቲ ሲራጅ ስለዚሁ ስለ ራያው እንትን ዓለምን ዞረው ዓሊ የሆነውን ከፍተኛ የሆነውን የሐዲስ ሰነድ የሰበሰቡት በሱዳን ሄደው በሉብናን በግብፅ በተለያዩ መምለካ ሄደው የሰበሰቡት እሳቸው ናቸው ሙፍቲ ሲራጅ የሚባሉት። ይሄን ለቀብ ያገኙትም ከዛው ከትልልቆቹ ሙሐዲስ ነውና እነዚህ ዑለማዎች ወደ ቤተ ዘቢድ ሲሄዱ ሲመለሱ ይዘው የሚመጡት ኩቱቡል ሐዲስን ነው። ወደ አዝሃርም ሲሄዱ ከአዝሃር ይዘው የሚመጡት ኩቱቡል ሐዲስን ነው። ሐረም ለሐጅ ይኬዳል አይደል? ሐረም ለሐጅ ሲኬድም ኩቱቡል ሐዲስ ይገኛል። ተወውና ይሄ ሁሉ ሐዲስ አልገባም ብለን ብናስብ ቁርአኑ እጃቸው ላይ አይደለም እንደ ያለው። መቼም ቁርአንም አልደረሳቸውም አትሉም አይደለም? 30 ጁዝ ቁርአን ካለ 30 ጁዝ ቁርአን እኮ ሸሪዓውን በአጠቃላይ ፍሬም አድርጎታል። ኦኬ ቁርአን ስለ ሁሉም ነገር ቢያንስ ኢንዲኬት ስላደረገ ማለት። ከዛ በኋላ ሐዲስ ምንድነው የሚያደርገው? ቁርአንን ምናልባት ተብይን ያደርጋል ሙጅመል የሆነውን፣ ምናልባት ሁክምም
በራሱ ቢና ሊያደርግ ይችል ይሆናል። ግን ጀነራሊ የቁርአን ሙሉ ፍሬሙን አስቀምጦታል። መርሐባ። ይሄም ግድ የለም ቁርአንም አልደረሳቸውም የሚል መከራከሪያም ካለ ድንገት ይሄንንም የሚል ደፋር ስለማይጠፋ እሺ እንበል። እነዚህ ዑለማዎቻችን በፊቅህ ጠንካራ እንደሆኑ አንተም መስክረሃል፣ በሉጋም ጠንካራ እንደሆኑ ይሄንን አላስተባበልክም በእርግጠኝነት ማለት ነው። ይሄን ማስተባበል ምናልባት ፀሐይ የለችም ዱንያ የለም ብሎ እንደመካድ ስለሚቆጠርብህ ማለት ነው። ያው ትንሽ ነገሩን እንትን ለማድረግ የሚመችህ ሐዲሱና ቁርአኑ ነው። ግድ የለም እሺ። ፊቅሁ ላይ እስኪ እንምጣ። ፊቅሁ ከምንድን ነው የሚገነባው? እስኪ ይህን ጥያቄ መልስልኝ። ፊቅሁ የነማንም ፊቅህ ነው የሚቀሩት? የሚቀሩት ፊቅህ የነ ኢማሙ ነወዊን እኮ ነው። የሚቀሩት ፊቅህ የነ ኢብኑ ሐጀርን እኮ ነው። የሚቀሩት ፊቅህ የትልልቅ ሙሐዲሶችን የትልልቅ ሙፈሲሮችን እኮ ነው። መርሐባ። ለምሳሌ አንድ ሰው ሚንሃጅ ሲቀራ በኢማሙ ሻፊዒ መዝሃብ ሚንሃጅን ሲቀራ ኢማሙ ነወዊና ራፊዕ ይሄንን ሚንሃጃቸውን ከምንድን ነው የገነቡት? ከኪሳቸው እያወጡ ነው የገነቡት? ከኪሳቸው እያወጡ ነው የገነቡት? ከኢማሙ ነወዊ በላይ ሙሐዲስ ምናልባት እዚህ ሀገር ላይ ታውቅ ይሆን? በዓለምስ ታውቅ ይሆን? ከኢብኑ ሐጀር በላይ ሙሐዲስ ከየት ይመጣል? ኢብኑ ሐጀር ሁለቱንም አኺሩ ሃይተሚንም አስቀላኒንም ልትወስድ ትችል ይሆናል። ከሙግኒው ባለቤት ከኢብኑ ቁዳማ የተሻለ ከነ ሽርቢኒ የተሻለ ሙሐዲስ ሙፈሲር ከየት ነው የምታመጣው? እነዚህ ዑለማዎች ከሐዲስና ከቁርአን ነው እኮ እየተነተኑ እናንተ እንዲገባን ባጭሩ ደሊል ሙቱን ላይ ስለማይጠቀስ ነው። ሌላው በጣም የምትሳሳቱት ነገር እናንተ ወንድሞች ደሊል ልክ እንደ ኪታቡ ተውሂድ ኢዛ ቂለ ከዛ ወደሊሉ ዐላ ከዛ ከዛ እያለ እንዲጠቅስ ትፈልግ ላላላ ማ ሀከዛ ትወረዱ ልኢቢሉ ያ ሳዕዱ። እንዲህ አይደለም። መትንና ሸርሕ ሐሺያን መለየት መቻላል። መትን የሚቀመጠው ኹላሳ ነው፣ ዙብዳ ነው የሚቀመጠው። ደሊሉ በኋላ ወደ ሽሩሓቶች ስትሄድ ነው። ከሽሩሓቶችም ሰፋፊ ሽሩሓቶች ላይ ስትሄድ ነው ደሊሉን የሚያስቀምጡ። ታዲያ ደሊል ሲያስቀምጡ ከቁርአንና ከሐዲስ አይደለም እንዴ? የነዚህ ዑለማዎቻችን ፊቅሁን የጻፉት ዑለማዎቻችን ከየት ነው ያመጡት? ከቁርአንና ከሐዲስ ካልሆነ ታዲያ ሀገራችን ላይ ያለው ዑለማዎች ባንተና መሰሎችህ አረዳድ እንውሰድና ለውይይት ያህል አልደረሳቸውም ኩቱቡ ሲታ ብለን እንሰብ፣ አረ ቁርአኑም የለም አጠገባቸው ብለን እንሰብ። በፊቅህ ግን ምንም ሸክ የለውም አይደለም። አልፈቂህ ነው የሚባሉት አንይ አለይሂ ረሕመቱላህ። እንደሳቸው በተለይ በመዝሃብ ኢማሙ ሻፊዒ የሳቸውን ደረጃ የደረሰ የለም በሚባልበት ደረጃ በዘመናቸው አልፈቂህ የሚለው መጠሪያቸው ገኗል ከሌላው። ግን በሁሉም የመጨረሻውን ጥግ የደረሱ ነበሩ። ለምሳሌ ሙፍቲል አናም ሸይኹል አኒ ማለት ነው አለይሂ ረሕመቱላህ። እሳቸው ደረሶች ናቸው። እና አንይም በሏቸው ማነው እነ ዳንይም በሏቸው፣ ሌሎች ደግሞ ከሳቸው ነው እንትን ያደረገውና ይሄ ሁሉ ሙቱኖች ሽሩሓቶችም ጭምር ከየት ነው የተገነቡት? ይችን መልስ እንድትሰጠኝ ነው የፈለግኩት። አማ ባዕዱ አንድ ሰው ከጠዋት ጀምሮ ከቁርአን ጀምሮ ቁርአን ሲቀራ ኦኬ፣ ተርቢያውን ሲወስድ የዓቂዳ እንትኖችንም ሲወስድ ከዛ ሹጃዓ ጀምሮ ባፈድል እያለ ዑምዳ እያለ ሚንሃጅ እያለ እንደዚህ እየቀጠለ እስከ መጨረሻው ድረስ ሲሄድ እያጠና ያለው ሐዲስ ነው። በሉጋውም ሲሄድ ሀከዛ ደሊል እያደረገ የሚያመጣው ሐዲሶችና ቁርአናዊ ማስረጃዎች ነው። በላጋና መንጢቅ ስትሄድማ አብዛኛው ነገሩ ቁርአን ነው የምታገኘው። ይህን ሁሉ ነገር እያደረገ መጥቶ ከዛ በግሉ የሚያደርገው ጥረት አለ። ይህን ሁሉ ቁርአንና ሐዲስ በነዚህ በፊቅሆቹ በሽሩሓቶቹ በነሑ በበላጋው በሶርፉ በዚህ ሁሉ ሳንዱች እያደረገ እያጠና ሄዶ መጨረሻ ላይ የሐዲስ ሙንተሃ ሰፈር ራያ ሲደርስ አንድ ደረሳ ራያ ሲደርስ ያኔ እያጠና የነበረውን እንደ አንድ ዲፓርትመንት ደግሞ ሐዲስን ያጠናል ማለት። ሐዲስ እንዴት ነው የሚያጠናው? ከሸኾቹ ጋር ሄዶ ካልከይ ደግሞ ሁለት አይነት ነገር ነው። አንደኛው ሰማዕ ነው። ሰማዕ ማለት ከሸኾቹ በቀጥታ መትኑ እየተቀራ አንድም ቀን ሚስ ካደረገ አይመረቅም። በነገር ላይ አንድ ቀን ሚስ ካደረገ ማለት ነው ራሱን የቻለ ሽሩጦችና ሩክኖች አሉት። አንድ ቀን አንድ ሐዲስ ሚስ ካደረገ ወይ ያችን አልሰማም ተብሎ ሊያዝለት ይችላል። ሙሉ ኢጃዛውን ለማግኘት ግን ሙሉ መስማት መቻል አለበት። አንዱ ይሄ ነው ከሸኾቹ። ሁለተኛው በባለፈውም እንዳልኩት እዚሁ ላይ ጠንከር ያሉ መስአላዎች ሲኖሩ እኛ ዝም ብለን
እዚህ ግባ የማይባል መስአላ እንትን እንደምናደርገው አይደለም። እንደኛ ጠለበተል ዒልም አይደሉም። እዛ ያን ያለፉ መሻይኽ ደረጃ የደረሱ ናቸው። ስለዚህ አልፎ አልፎ የሚያጋጥሙ መስአላዎች ካሉ እዛው ፊ ሑዱር ሸይኽ አላህ ይሕፈዙህ ዲስከስ ይደረጋል፣ በሰፊው ይወራበታል ያ ጉዳይ ማለት ነው። ከዛ ውጭ ግን ሙጣላዓ የሚባል ነገር አለ። ይህንንም ልብ አላልከኝም ይመስለኛል። ሙጣላዓ ወሳኙ ነገር ነው። ሽሩሓቶች ይቀርባሉ። አንድ ሰው አንድን እውቀት በጣም ለማስረጽ ሲፈልግ ትልቁ ነገሩ ሙጣላዓ ነው። ትልቁ ነገሩ ማለት ነው። እኔ ምናልባት ብቻዬን ሆኜ ቡኻሪን በቴሌግራም እቀራ ይሆናል፣ ግን አሁን የሰማሁት አሁን ይጠፋል። እዚህ ቦታ ላይ ግን ግማሹ ነሕውይ ነው፣ ግማሹ ሰርፍይ ነው፣ ግማሹ ምናልባት ሐዲሱ ላይ ጥንካሬ ይኖረዋል፣ ግማሹ ተፍሲሩ ላይ ጥንካሬ ይኖረዋል። ሁሉንም ከማዳረሳቸው ጋር ማለት ነው። ስለዚህ ሁሉም ይሟጠላሉ። አንዱ ያላየበትን አንዱ ይነግረዋል፣ አንዱ ያላየበትን ሌላኛው እየተባለ ከእንቅልፍ ሰዓት ውጭ አኸል ሐቢብ እንደኔና መሰሎቼ አጅነቢ በማየት የአይናቸውን ዋና እንትን አላጡም፣ የልባቸውን ብርሃን አያጡም። ሰዎችን በማማት ዒልም ለመከሰብ ከሚያግዱን እንትኖች በአጠቃላይ ወንጀል ናቸው። ወንጀል ለመስራት እድሉም ጊዜውም የላቸውም። ስለዚህ ልባቸው ልበ ብርሃን ናቸው። አይነ ብርሃን ብቻ ሳይሆኑ ልበ ብርሃን ናቸው ማለት ነው። ለዚህ ነው 9 ወር እንደው በበረካ ካየ ነው ዳት ሚንስ 1 ዓመት ማለት ነው። ተቅሪበን 1 ዓመት እኔና እናንተ ከተማ ላይ የምናሳልፈው 1 ዓመት ካለ ለነዚህ ደረሶች የ4 እና የ5 ዓመት ያህል በረካ አለው የምላችሁ ለዚህ ነው። እኔ እናንተ ዩኒቨርሲቲ ገብተን ስንማር እንዴት እንደሆነ ካሪኩለሙ እናውቀዋለን። ደግሞ አንድ ሰው ከፍ እያለ ሲሄድ ለምሳሌ ዲግሪ ላይ ሲማር ጠንከር ሊል ይችላል አይደል? እያንዳንዱን ሞጁል ከቨር ማድረግ ይጠበቅብህ ይሆናል ዩኒቨርሲቲ ገብተህ ስለወጣህ ማለት ነው። ማስተርስ ላይ ቀለል እያለ ነው። እድሜው ራሱ 5 ዓመት ከሆነ ማስተርስ ላይ 2 ዓመት ይሆናል። ፒኤችዲ ላይ እኮ ፔፐር መስራት ብቻ እኮ በቂ ነው። ፔፐር መስራት በቂ እኮ ነው። ምኑን የጠና ምኑን የከበደ እንዲችሉ ምክንያት አገኘሁኝ ብለህ መሻይኾችን ለማብጠልጠል ንያ ካላደረግ እንዲህ ብዬ ሱአዘን ይደርብኝና ንያ ካላደረግ ምኑ ነው ደግሞስ ያንተ ረእይ እንዴት ነው? እነዚህ መሻይኾች ጋር ኦፍ ኮርስ እኛ እኮ እንደ ካስማ እንደ ካሪኩለም ቢስተካከሉ ብለን የምናስባቸው ነገሮች አሉ። ለምሳሌ ቢስተካከል የምንለው አንተና መሰሎች እንደምትሉ አቂዳቸው ይስተካከል አይደለም፣ የሰለፎችን አቂዳ ስለሆነ ያዙት። ይስተካከል የምንለው እንዲያውም ጊዜው በጣም ስለበዛ አንድ ሼክ ምናልባት በ7 ዓመቱ ቁርአን ቢጀምር ከዚያ በኋላ 25 ዓመት ሐሪማ ላይ ሙሉ እስኪጨርስ ድረስ ቢቆይ እንደው ተቅሪበን እንግዲህ ደምርበት ኦልሞስት ወደ 32 ዓመት አካባቢ በዒልም ላይ ቆየ ማለት ነው። ከዛ በኋላ ወጥቶ ብዙ ነገሮች ለማስተካከል ምናምን 40 ዓመት ሆነው ማለት ነው። ከ40 ዓመት በኋላ ነው ላይፍ የሚጀምረው። ስለዚህ እድሜውን ማሳጠር ከተቻለ ካሪኩለሙን በዛ መልኩ ከዚህ ይልቅ ከነዚህ ፈኖች ወጥተህ እንደ አንዳንድ ዘመናዊ የሆኑ ኮምፒውተር አጠቃቀም ፈነል ኺጣባ ምናምኖችን እንትን ቢያደርጉ ጥሩ ነው የሚል አስተያየት እኛም አለን እንደ ካስማ። ወደፊት እንሰራበታለን። ሁሉ ነገር ምሉ አይደለም፣ ሰዎች ናቸው፣ የሰው ስብስብ ነው። ነገር ግን እንደኛ የሆኑ ሰዎች ሳይሆኑ ማለት ነው። ሰው ሁሉ እኩል አይደለም። ሙሐመዱን በሸሩን ላ ከልበሸር በል ሁወ ከልያቁቲ በይነል ሐጀር እንዳላቸው ሻዒሩ ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ሰው ናቸው፣ ሰው ያልሆኑ ላኪን ከልያቁቲ በይነል ሐጀር ድንጋይ ውስጥ እንዳለ ሉል። እነዚህም ዑለማዎቻችን ወረሰቱል አንቢያ ናቸው። ቢገባህ የነቢያት ወራሾች ናቸው። አክሪም ቢሂም ልታለቃቸውን የሚገባው ምክንያት እየፈጠርክ ልዘረጥጣቸው ኢንኩቤተር እያልክ ልትሰድባቸው አይደለም ማለት ነው። ቁርአን አቀራራቸው እንዲህ ነው እንደዛ ነው ምናምን ብልሃል፣ ኮሜንት አላደርግበትም መውረድ ስለሆነ ማለት ነው። ለማንኛውም ለፍዘል ቁርአንም ቢሆን ከሞከርክባቸው እኔ በረብዩ ሐሪማ ነው ፊቅህ የቀራሁት። በረብዩ ሐሪማ አብሮኝ ፊቅህ ቀርቶ ከተማ ገብቶ እንዳንተ የከተማው አየር ትንሽ በክሎት ተመልሰን አስታውሳለሁ ጊራና ላይ ይመስለኛል በሆነ ጉዳይ ተገናኘን ከዚህ ወንድም ጋር። ምናልባት ይሄ ቪዲዮ ከደረሰው ይታዘበኛል። ስለ ሼኾቹ አነሳን፣ ስለነ ሼኽ ዘይኑ አላህ ዓፊያቸውን አሟልቶ እድሜያቸውን ያርዝምልንና ስለሳቸው መሐሲን ሳነሳ እሳቸው እኮ እንዲህ ናቸው ምናምን ምን ቀርተዋል እንደው ቀርተዋል እንጂ አለኝ። ወላሂ አልረሳውም፣ እስካሁን ድረስ ይቆረቁረኛል። ምኑን ቀሩት እንደው ቀሩ እንጂ አለኝ። ስድብ ማለት ነው። በእንደዚህ አይነት እኔ ምን አይነት ይልቅ ኢንኩቤተር እንደሚፈለፍላችሁ አላውቅም። ወላሂ ነው የምልህ።
የሆነ ተመሳሳይ ነገር ነው በቃ የሚሆንብኝ። እንትናችሁ አመለካከታችሁ ለዑለማዎች ያላችሁ ክብር መውረዱ በቃ የኛ የምትሉት ዓሊም ብቻ ነው የሚከበረው እናንተ ጋር የኛ የምትሉት ዓሊም ብቻና በጣም ብቻ አስቸጋሪ ነገር ነው የሚሆነው። አላ ኩሊ ሐል በዚህ መልኩ ጉዳዩን ብትወስደው ጥሩ ነው። እኔ አሁንም ለደሴ መጅሊስ እኔ እንዲህ አይነት አመራሮች እንደው አደብ ብታስይዟቸው ካልሆነ ደግሞ ስማችሁን ባታጠፉ የመጨረሻው መልእክቴ ነው። ከዚህ በኋላ በዚህ ጉዳይ ላይ አልመለስበትም። ወዱምቱም ፊ ሪዓየቲላህ። ወሰላሙ ዓለይኩም ወራህመቱላሂ ወበረካቱ።